ሆፕ ኮኔክት ወይም የተስፋ ድልድይ የተሰኘውን የዩቲዩብ መስመራችንን ለምትጎበኙ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያለን ዛሬ ወደ ተዘጋጀው መልእክት እንወስዳችኋለን። የዛሬው የመልእክቴ ክፍል በትንቢተ ሕዝቅኤል በምዕራፍ 36 በቁጥር 26 ላይ ያለውን በተመረኮዘ ነው። እንደ አውሮፓውያን አቆጣጠር በ1893 ዶክተር ዳንኤል ዊሊያምስ የተባሉ አንድ የቀዶ ጥገና ሐኪም በዘመናዊ መሳሪያና አንቲባዮቲክስን ሳይጠቀሙ ለመጀመሪያ ጊዜ የተሳካ የልብ ቀዶ ሕክምና በማድረግ ዓለምን ያስደመሙበት ጊዜ ነበር። ይህ ቀዶ ሕክምና አደገኛ ቢሆንም ህመምተኛው በህይወት ተርፎ ነበር። ይህም በሕክምናው ታሪክ ውስጥ ጉልህ ስፍራ የተሰጠውና ዛሬ በዓለማችን ለሚከናወኑ የልብ ቀዶ ጥገና ፈር ቀዳጅ ነው። በዛሬው መልእክቴ ከዚህ ለየት ያለ ስለ ልብ አጠር ባለ መልክ የእግዚአብሔርን ቃል በተመረኮዘ ላካፍል እወዳለሁ። የእግዚአብሔር ቃል አካላዊ ሰውነትን የሚፈውስ ብቻ ሳይሆን የህይወትን ማንነት ኮምፕሊትሊ ከውስጥ የሚለውጥ ነው። በትንቢተ ሕዝቅኤል በምዕራፍ 36 በቁጥር 26 ላይ እንዲህ ይላል፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ ይላል። ነቢዩ ሕዝቅኤል ይህን መልእክት ባስተላለፈበት ጊዜ እስራኤላውያን ከትውልድ አገራቸው ርቀው በግዞት ወደ ተሰደዱበትና በኃጢአታቸው ምክንያት መከራ ውስጥ የወደቁበት ጊዜ ነበር። ከልባቸው ደንዳናነት የተነሳ ከእግዚአብሔር በመራቅ ጣዖትንም በማምለክ የተጠመዱበት ወቅት ነበር። ስለዚህ እግዚአብሔር የሕዝቡን የውስጥ ማንነት ለመቀየር እርምጃ የወሰደበት ወቅት ነበር። በነቢዩ በሕዝቅኤል አማካኝነት ለአባቶቻቸው ለነ አብርሃም የተናገረውን የተስፋ ቃል ሲያድስ ነው የምንመለከተው። ይህ ቃል ኪዳን የምህረት ቃል ኪዳን ነበር። ወገኔ ዛሬም ይህ ቃል ኪዳን በኢየሱስ ክርስቶስ በኩል ለምናምን ለኔም ለናንተም በእግዚአብሔር ለሚታመኑ ሁሉ ነው። ከቃሉ እንደምንረዳው ሁለት አይነት ልብ ተጠቅሶ እናገኛለን፣ የድንጋይ ልብና የስጋ ልብ። ለመሆኑ እግዚአብሔር ከስጋቸው አወጣለሁ ያለው የድንጋይ ልብ በምን ይመሰላል? የድንጋይ ልብ ለአምላኩ ምላሽ የማይሰጥ የማይታዘዝ፣ በኃጢአት ወጥመድ የተያዘ ልብ፣ በኩራት፣ በቁጣ፣ በቅናት፣ በጥላቻ፣ በተንኮል የተሞላ ይቅር የማይል ልብ፣ እንዲሁም በወንድማማቾች መካከል ጠብን የሚዘራ፣ ለመልካም ነገር ፈቃደኛ ያልሆነ፣ የመለወጥ ልብ የሌለው፣ ከዚህም በተጨማሪ የሥጋ ሥራም የተገለጠ ነው በማለት ሐዋርያው ጳውሎስ በገላትያ 5 ከቁጥር 19 እስከ ቁጥር 21 ላይ ያለውን ስናነብ የድንጋይ ልብ ካራክተር በግልጽ አስቀምጦት እናገኛለን። ይህን የድንጋይ ልብ ካወጣው በኋላ የሥጋን ልብ እሰጣችኋለሁ ይላል። የሥጋ ልብ ለእግዚአብሔር የሚታዘዝ ትሑት፣ በቅድስና የተሞላ ይቅር የሚል ልብ፣ በፍቅር የሚመላለስ ሰላምን የሚወድ በርኅራኄ የተሞላ ልብ። የመንፈስ ፍሬ ግን በማለት በገላትያ 5 በቁጥር 22 ላይ የተዘረዘሩትን ስንመለከት በዚህ በተለወጠው የሥጋ ልብ ውስጥ የሚገለጹ ናቸው። ወገኔ ለመሆኑ የትኛው ልብ ይሆን ያለህ? ቀደም ብዬ እንደገለጽኩት ዛሬም የእግዚአብሔር የምህረቱ ኃይል በእርሱ ለሚታመኑት ሁሉ ነውና ከኛ የሚጠበቀው ነገር የልባችንን ማንነት አውቀን በንስሐ እግዚአብሔር እንዲለውጠን በፊቱ መምጣት ብቻ ነው። በአንደኛ ዮሐንስ በምዕራፍ 1 በቁጥር 9 ላይ እንዲህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ሃሌሉያ። ያለ ልብ መለወጥ ማንኛውንም መንፈሳዊ ተግባራቶች በእግዚአብሔር ዘንድ ስፍራ የላቸውም። ምክንያቱም እግዚአብሔር የሚያየው የሰውን ልብ ነውና። ጌታችን ኢየሱስ ክርስቶስ በተራራው ስብከቱ ካስተማራቸው ትምህርቶች አንዱ ስለ ልብ ነበር። እንዲህ በማለት ልበ ንጹሖች ብፁዓን ናቸው
እግዚአብሔርን ያዩታልና በማለት በማቴዎስ ወንጌል በምዕራፍ 5 ቁጥር 8 ላይ አንድ ጊዜ ንጉሥ ዳዊት እንዲህ ሲል ጠየቀ፣ ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? ሲል ለዚህ ጥያቄ ራሱ ምላሽ ሲሰጥ እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒትም አምላክ ምሕረትን ይቀበላል ይላል። ሃሌሉያ። ዛሬ ወገኔ በምን አይነት የልብ እስራት ውስጥ ይሆን ያለኸው? ጌታ እግዚአብሔር በምንም አይነት ማንነት ውስጥ ብንሆን የመለወጥ ፈቃደኝነት ካለን ዛሬም በመንፈሱ አማካኝነት ከሰማነው ቃል የተነሳ ሊቀይረን እጆቹን ዘርግቶ ይጠብቀናል። ይህን መልእክት እያዘጋጀው ያለው በብሩክሊን ኒውዮርክ ከተማ ኒኪ ክሩዝ የተባለ ዘ ሚውስ ማውስ በሚባል ይታወቅ የነበረውን ኃይለኛ የጋንግ ግሩፕ ይመራ ስለነበረው የህይወት ታሪክ ወደ ውስጥ የመጣ ኒኪ ክሩዝ የጋንግ ሊደር በመሆን በቆየባቸው ጊዜያቶች በኃይለኛ ክራይም በጥላቻና በብቀላ የተሞላ ህይወት የነበረው ነበር። ከዚህም በተረፈ በተለያዩ የሱስ እስራት የተያዘ ሰው ነበር። እንዲሁም ለህብረተሰቡ አደገኛ ከሚባሉና በግንባር ቀደምተኝነት ከሚታወቁ ሰዎች ውስጥ አንዱ ነበር። በአንድ ወቅት አንድ ወንጌላዊ ሰባኪ ኢየሱስ ክርስቶስ ይወድሃል ብሎ ስለተናገረው ኒኪ ክሩዝ ለምን ይህን ትናገረኛለህ በማለት ጸያፍ በተሞሉ ንግግሮችና ዛቻ በተሞሉ የሚያስፈራሩ ቃላቶች በመጠቀም ወንጌላዊውን ለማስፈራራት የሞከረበት ጊዜ ነበር። በፍጹም በውስጡ ከነበረው የድንጋይ ማንነት የተነሳ ከፍቅር ይልቅ አመፅን የተለማመደ ሰው ነበር። ፍቅርን የገፋበትም ጊዜ ነበር። እግዚአብሔር ግን የእቅድ አምላክ ነውና አንድ ምሽት ኒኪ የእግዚአብሔርን ቃል እንደገና የመስማት እድል አጋጠመው። በዚህ ጊዜ የሚሰማው የጌታ ቃል የድንጋዩን ልብ ይሰብር ጀመር። ከዚህም የተነሳ በጉልበቱ ተንበርክኮ በእንባ ተሞልቶ ሕይወቱን ለጌታ ሰጠ። ያ ምሽት እግዚአብሔር አዲስን ልብ ሰጠው። ዛሬ ኒኪ ክሩዝ በዓለም ዙሪያ በመዞር የሕይወቱን ታሪክ በማካፈል የእግዚአብሔርን ቃል በመስበክ ይታወቃል። እንዲሁም መጽሐፍቶችን በመጻፍ ፊልም በማዘጋጀት ለወንጌል አገልግሎት ትልቅ በረከት የሆነ ሰው ሆኗል። ዛሬም ወገኔ እግዚአብሔር አልተለወጠም። ለሚፈቅዱ ሁሉ ልብን ይቀይራል፣ ይለውጣል። ያለህበት ሁኔታ ለእግዚአብሔር ምኑም አይደለም። ስላለፈው ታሪክህ እግዚአብሔር አይከስህም። አንተ በፈቃደኝነት ልብህን ለመስጠት ከፈቀድክ ዛሬም የህይወት የመለወጥ ተርኒንግ ፖይንት ይሆንልሃል። አንድ ጊዜ ዳዊት እግዚአብሔርን በንስሐ እንዲህ ሲል ተማጸነ፣ ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ አለ። የሚገርም የንስሐ ጸሎት። ስለዚህ ስለ ንስሐ ጸሎት የእግዚአብሔር ቃል ሲመልስ በመዝሙረ ዳዊት በምዕራፍ 51 ቁጥር 17 ላይ የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ይላል። ሃሌሉያ። ዛሬም ማንነቱን አውቆ እግዚአብሔር የድንጋይ ልብ እንዲለውጠው ለሚፈቅዱሉ ዛሬም እግዚአብሔር አምላክ በመንፈሱ አማካኝነት ይለውጣል። ጌታ እግዚአብሔር ሆይ በዚህ ሰዓት ቃልህን በሰማች ነፍስ ሕይወቷን ስትመለከት እግዚአብሔር አምላክ ሆይ በድንጋይ ማንነት ለምትሰቃይ ለታሰረች ነፍስ በዚህ ሰዓት የሰማችው ቃል ፈውስ እንዲሆንላት በእምነት በጌታ በኢየሱስ ክርስቶስ ስም እጸልያለሁኝ። አሜን።